ጌታ ኢየሱስ ክርስቶስ እንዴት አረገ? እነሆ እንደሚያርግ ነገራቸው። እነሱንም ያጽናናቸው ጀመረ። አባቴ ቤት ሄጄ እነሆ የእናንተ መኖሪያ አዘጋጃለሁ አለ። አንድ ስለዚህ በሰማይ ለቅዱሳን መኖሪያ የሚሆን እግዚአብሔር ያዘጋጀው መንግስት አለ ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ውድ ኦርቶዶክሳውያን ኢትዮጵያውያንና ኤርትራውያን በመላው ዓለም የምትገኙ ህዝበ ክርስቲያን ሁላችሁም እንደምን አላችሁ? አሜን። አምላካችን እግዚአብሔር እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት ሳይመለከት በምህረቱ በቸርነቱ በአባታዊ ፍቅሩ ዕድሜን ጨምሮ ለዚህ ስላደረሰን እግዚአብሔር ስሙ የተመሰገነ ይሁን። እንዲሁም ደግሞ እናታችን ቅድስት ድንግል ማርያም ስሟ የከበረ የተመሰገነ ይሁን። ውድ ኢትዮጵያውያን ኦርቶዶክሳውያን ይህ የቲቶ ሚዲያ ነው። ቲቶ ሚዲያን እንዲሁም ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ እንዲሁም ሁል ጊዜ የምንለቀው ቪዲዮዎች ወደ እናንተ እንዲደርሱ የደወል ምልክቷን በመጫን እነሆ አገልግሎታችንን ለብዙዎች ተደራሽ እንድታደርጉ በአክብሮት አደራ እንላለን። እንደ እግዚአብሔር መልካም ፈቃድ ለአጭር ደቂቃ ቆይታ እናደርጋለን። እንግዲህ ዛሬ የምንነጋገረው ስለ ነገረ ትንሣኤው ስንነጋገር ቆይተናል። አሁን ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚች ምድር ላይ 33 ዓመት ከ3 ወር እነሆ የሰው ልጆች ለማዳን በዚች ምድር ላይ ተገልጾ ስራውን አጠናቆ ጨርሶ እነሆ ሊያርግ ጥቂት ቀናቶች ቀርተዋል ማለት ነው። ስለዚህ ዛሬ ስለ ነገር እርገቱ እንነጋገራለን ማለት ነው። የምንነጋገርበት የትምህርታችን ርዕስ የሚሆነው እያዩት ወደ ሰማይ በክብር አረገ በሚል ኃይለ ቃል ይሆናል። ቃሉን የምናገኘው በሉቃስ ወንጌል በምዕራፍ 24 ቁጥር 50 ላይ የምናገኘው ሲሆን እንዲሁም በሐዋርያት ሥራ በምዕራፍ 1 ቁጥር 9 ላይ እናገኘዋለን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በክብር ወደ ሰማይ እንዳረገ የሚያረጋግጥልን የመጽሐፍ ቅዱስ ክፍል ነው ማለት ነው። ስለዚህ በዚች ደቂቃ ውስጥ እግዚአብሔር መንፈስ ቅዱስ ለሁላችን ምስጢሩን ገልጾ ለአባቶቻችን ለሊቃውንቱ ለቅዱሳኑ የገለጸውን እነሆ ምስጢር ለሁላችንም እንዲገልጽልን ፈቃዱ ይሆንልን። በመጀመሪያ እርገት ማለት ምን ማለት ነው? እርገት ማለት አርገ ከሚለው የግዕዝ ግስ የወጣ ሲሆን አረገ ወይንም ደግሞ ከፍ አለ ማለት ነው ትርጓሜው። ስለዚህ ማን ነው ያረገው? ወዴትስ አረገ? እንዴትስ አረገ የሚለውን በአጭር ደቂቃ እንመለከታለን ማለት ነው። እንግዲህ ታላቁ ነቢዩ ዳዊት እንደዚሁ በመዝሙረ ዳዊት በመዝሙር 46 ከቁጥር 5 ላይ እንዲህ ብሎ ትንቢት ተናግሮ ነበርና እንዲህ ይላል፣ እግዚአብሔር በመለከት ድምፅ አረገ፣ እንዲሁም ዘምሩ ለአምላክም ዘምሩ እያለ ስለ ነገረ እርገቱ ነቢየ እግዚአብሔር ቅዱስ ዳዊት ተናግሮለታል ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ እንዴት አረገ? ሁላችንም እንደምናውቀው መድኃኔ ዓለም ኢየሱስ ክርስቶስ ወደዚች ዓለም የመጣው የሰው ልጆች ሁሉ ለማዳን ነው። የሰው ልጆች የማዳን ስራውን ካጠናቀቀ በኋላ በዚች ምድር ላይ ለ33 ዓመት ከ3 ወር ተመላልሶ ስለ ሰው ልጆች ደግሞ መከራን ተቀብሎ እነሆ በእኩለ ሌሊት ከተቀበረ በኋላ ሙስና መቃብሩን ድል አድርጎ ከተነሳ በኋላ ለ40 ቀን መድኃኔ ዓለም ኢየሱስ ክርስቶስ ከትንሣኤው በኋላ አንድ ጊዜ ለቅዱሳን ሲገለጥላቸው፣ ሌላ ጊዜ ሲሰወርባቸው፣ አንዳንድ ጊዜ ሲገለጥላቸው፣ አንዳንድ ጊዜም ሲሰወርባቸው ከትንሣኤው በኋላ 40 ቀን ቆይቷል ማለት ነው። ስለዚህ 40 ቀን ከቆየ በኋላ መድኃኔ ዓለም ኢየሱስ ክርስቶስ ቅዱሳን ሐዋርያቱን ሰብስቦ እንዲህ ብሏቸዋል።
12ቱ ሐዋርያትን 72ቱ አርድእትን 36ቱ ቅዱሳት አንስትን እነሆ ከነዚህ መካከል ላይ ይሁዳ የተለየ ቢሆንም እነሆ ሌሎቹን ቅዱሳን ይዟቸው ወደ ቢታንያ ተራራ ወጣ ይላል። በዛ በተላላቁ ተራራ ጫፍ ላይ ከወሰዳቸውም በኋላ እነሆ እንደሚያርግ ነገራቸው፣ እነሱንም ያጽናናቸው ጀመረ። ወገኖቼ እግዚአብሔር አምላክ ሁላችን እንዲያጽናናን ፈቃዱ ይሁንልን። እንግዲህ እሄዳለሁ፣ አርጋለሁ፣ ወደ ሰማይ ወደ አብ ወደ አባቴ እሄዳለሁ። የእኔ መሄድ ደግሞ ለእናንተ መልካም ነው። እነሆ በአባቴ ቤት ብዙ መኖሪያ አለ፣ ብዙ ማረፊያ አለ። የኔ መሄድ ለእናንተ ይጠቅማችኋል። ስለዚህ እሄዳለሁ፣ አርጋለሁ ሲላቸው እነዚያ ቅዱሳን ሐዋርያት 72ቱ አርድእት 36ቱ ቅዱሳት አንስት የሚገርመው እጅግ በጣም አዘኑ ይላል። ምክንያቱም እውነት ነው፣ ሲራቡ የሚያበላቸው፣ ሲጠሙ የሚያጠጣቸው፣ ሲደክሙ የሚያበረታቸው፣ እንዲሁም ሲጨነቁ የሚያረጋጋቸው፣ በዋለበት የሚውሉ ባደረበት የሚያድሩ፣ ሲታመሙ የሚፈውሳቸው ጌታ አስቡት 3 ዓመት ከ3 ወር መድኃኔ ዓለም ኢየሱስ ክርስቶስ በዋለበት እየዋሉ ባደረበት እያደሩ የእጆቹን በረከት የእጆቹን ተአምራት እያዩ እነሆ አብረው የኖሩ ሰዎች ለዛውም መሪያቸው ለዛውም ክርስቶስ የዓለም መድኃኒት የሆነው እንግዲህ እሄዳለሁ፣ አርጋለሁ፣ ከዚህ በኋላ እነሆ በሥጋ ዓይን አታዩኝም፣ አሁን ወደ አብ ወደ አባቴ ወደ እግዚአብሔር አብ አርጋለሁ ሲል ብዙ ቅዱሳኑ ሁሉ አዘኑ፣ ተከዙ ይላል። ወገኖቼ እግዚአብሔር የሚያጽናናውን መልአክ እንዲልክልን ፈቃዱ ይሁንልን። እውነት ነው፣ ቅዱሳን ክርስቶስ አርጋለሁ ሲል ማዘናቸው እውነትም ነው። ለምን ብትሉ አንድ ሰው እንኳን የምንወደው ሰው እጅግ የምናከብረው እንዲለየን የማንፈልገው ሰው እንኳን እንዲያው በተለያየ ምክንያት ወደ ሩቅ ሀገር እንኳን ሲሄድ ለብዙዎቻችን ቅር ይለናል። ምክንያቱም እናዝናለን፣ እንተክዛለን። ለምን ካልን ከዛ ሰው ላለን እንዲሁም ለክብሩ ለዛ ሰው ያለን ፍቅርን ስንገልጽ ሲለየን ሁላችንም ቅር ይለናልና ይሄ ለዛውም የዓለም መድኃኒት የሆነው ጌታ እነሆ በችግራቸው ፈጥኖ የሚደርስላቸው፣ እንባቸውን የሚያብስላቸው፣ የጎደላቸውን የሚሞላላቸው፣ ሲርባቸው የሚያበላቸው፣ አብሮ እንደ ጓደኛ አብረው ሲውሉ አብረው ሲያድሩ የነበረው መምህራቸው ክርስቶስ እለያለሁ እሄዳለሁ ሲል እነዚህ ቅዱሳን አዘኑ ይላል። እግዚአብሔር ዛሬ የሚያዘኑት እንዲያጽናናልን ፈቃዱ ይሁንልን። ታዲያ ይህንን አውቆ መድኃኔ ዓለም ምን አለ? አይዟችሁ፣ አትዘኑ፣ አትተክዙ፣ እኔ ብሄድ መልካም ነው። ለምን ብትሉ በአባቴ ቤት ብዙ መኖሪያ አለ። በአባቴ ቤት ሄጄ እነሆ የእናንተ መኖሪያ አዘጋጃለሁ አለ። አንድ ስለዚህ በሰማይ ለቅዱሳን መኖሪያ የሚሆን እግዚአብሔር ያዘጋጀው መንግስት አለ ማለት ነው። ሁለተኛው አትዘኑ፣ አትጨነቁ፣ እኔ ብሄድ አለ የእኔ መሄድ አጽናኙን እግዚአብሔር መንፈስ ቅዱስን ከሦስቱ አካል አንዱ የሆነውን ጰራቅሊጦስን እልክላችኋለሁ። እሱ ያጽናናችኋል፣ እሱ ያበረታችኋል፣ እሱ ኃይል ይሆናችኋል፣ እሱ በነገሮች ሁሉ እግዚአብሔር መንፈስ ቅዱስ ይመራችኋል። እኔ ካልሄድኩ እግዚአብሔር መንፈስ ቅዱስን ጰራቅሊጦስን አልክላችሁም። ስለዚህ እሱ እንዲመጣ እኔ መሄድ አለብኝ ብለዋል። እነዚህ ቅዱሳን ሐዋርያት፣ እነዚህ ቅዱሳን አንስት ሴቶቹ እንዲሁም 72ቱ አርድእት እያዘኑም እየተከዙም ቢሆን መጽናናት ጀመሩ። አይዟችሁ፣ እነሆ ወላጅ እንደሌላቸው ሕፃናት አልተዋችሁም። እንዲሁም ደግሞ ዶሮ ጫጩቶቿን እነሆ ከክፉ ነገር ለመጠበቅ እንደምትሰበሰባችሁ ሁሉ እኔም አልተዋችሁም፣ ከተበተናችሁበት እሰበስባችኋለሁ፣ እግዚአብሔር መንፈስ ቅዱስን እልክላችኋለሁ። አይዟችሁ፣ አታዘኑ፣ አትጨነቁ እያለ መድኃኔ ዓለም ያጽናናቸው ነበር ይላል። እግዚአብሔር ያዘኑትን እንዲያጽናናልን ፈቃዱ ይሁንልን። ያን ጊዜ እነዚህ ቅዱሳን እያዩት ይላል
እያዩት እነሆ የሰውን ሥጋ እንደለበሰ ከድንግል ማርያም የነሳውን ሥጋ እንደለበሰ መድኃኔ ዓለም ኢየሱስ ክርስቶስ እጁን አመሳቅሎ መስቀል እያሰርቶ በአንብሮተ እድ እየባረካቸው እንዲሁም ደግሞ እየባረካቸው እግሩ ከመሬት ለቆ ከፍ 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 እያለ እያዩት ከፍ እያለ ይወጣ ነበረ ይላል። ወገኖቼ እግዚአብሔር የኛን መጨረሻ እንዲያሳምርልን ፈቃዱ ይሆንልን። መድኃኔ ዓለም ኢየሱስ ክርስቶስ ለምንድነው እጁን አመሳቅሎ የባረካቸው ካልን አንደኛው ትልቅ መልእክት አለው እዚጋ። አንደኛው እዛ ቦታ ላይ በዛ በተራራው ላይ መድኃኔ ዓለም ሲያርግ እነዚህን ቅዱሳን ሐዋርያትን ፓትርያርክ አድርጎ ሾሟቸዋል። አሁን እዚጋ ይህንን የአንብሮተ እድ ባርኮት ነው። ስልጣነ ክህነትን ሰጣቸው፣ እንዲሁም የጵጵስና ማዕረግን ሰጣቸው፣ የፓትርያርክነት ማዕረግን ሰጣቸው፣ ባረካቸው ማለት ነው። ስለዚህ እነዚህ ቅዱሳን የሚገርመው ፓትርያርክም ናቸው፣ ሊቃነ ጳጳሳትም ናቸው፣ ሐዋርያትም ናቸው። ለምን ብትሉ እነዚህ ቅዱሳን ሐዋርያት በዓለም በተሰማሩበት ሰዓት ላይ መድኃኔ ዓለም ኢየሱስ ክርስቶስ እንዳስተማራቸው ብፁዓን ሊቃነ ጳጳሳትን በአንብሮተ እድ እጃቸውን አመሳቅለው ጳጳሳት ይሾሙ ነበርና አንድም ደግሞ እነሱም ብቻ አይደለም መድኃኔ ዓለም ኢየሱስ ክርስቶስ ይህንን እስከ ዓለም ፍጻሜ ድረስ እነሆ አባቶች ካህናት፣ ጳጳሳት፣ ዲያቆናት እንደዙም ሌሎቹም ሲሾሙ በአንብሮተ እድ ይሾማሉ ማለት ነው። ለምሳሌ ያክል ፓትርያርክ ሲሾም ብዙ ሊቃነ ጳጳሳት ተሰብስበው እጆቻቸውን አመሳቅለው በቅብአ ሜሮን አክብረው ፓትርያርክ አድርገው ይሾማሉ። ይህን ከማን ነው የተማርነው ካልን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ የተማርነው ስለሆነ፣ እንዲሁም ደግሞ ጳጳሳት ሲሾም ፓትርያርኩ ደግሞ እጁን እንደዚሁ አመሳቅሎ መስቀል እያሰርቶ እነሆ ባርኮ ያን ጊዜ ሊቀ ጵጵስና ሹመት ይሰጣሉና ብፁዓን ሊቃነ ጳጳሳት ደግሞ አባቶች ካህናትን እነሆ ስልጣነ ክህነት ሲሰጡ እንደዚሁ ብፁዓን ሊቃነ ጳጳሳትም እጃቸውን አመሳቅለው እነሆ እነዚያን ካህናት አባቶችን ለስልጣነ ክህነት ማዕረጉን ሰጥተው ክህነትን ይሰጣሉ፣ ይሾማሉ ማለት ነው። ስለዚህ ከዚህ የተነሳ ምስጢረ ክህነት በዛ አይነት መልኩ ለትውልድ እንደምትተላለፍ መድኃኔ ዓለም ኢየሱስ ክርስቶስ በዛች በቢታንያ ተራራ ላይ እያረገ እጁን አመሳቅሎ እየባረካቸው እያዩት ባይናቸው ከፍ 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 እያለ እነሆ ወደ ሰማይ አርጓል ማለት ነው። ሌላው መድኃኔ ዓለም ኢየሱስ ክርስቶስ ማረጉ ምን ያስገርማል? ያረገው እሱ ብቻ ነው ወይ ሊባል ይችላል። አዎ ከዛ በፊት ብዙ ቅዱሳን በክብር አርገዋል። ታዲያ ከነዚህ ቅዱሳን በምንድነው የክርስቶስ እርገት የሚለየው ካልን አንደኛ አስቀድሞ እግዚአብሔር የሾማቸው ታላላቁ ነቢያት በክብር ያረጉ አሉ። እነማን ካልን ለምሳሌ ያክል ነቢዩ ኤልያስ በክብር አርጓል በእሳት ሰረገላ። ልክ ነቢዩ ኤልያስ ወደ ሰማይ በሰረገላ እየሄደ ባለበት ሰዓት ላይ ለደቀ መዝሙሩ ለኤልሳ እነሆ ቡራኬን ሰጥቶታል። አንድ መጎናጸፊያውን ለደቀ መዛሙርቱ ወይንም ደግሞ ለደቀ መዝሙሩ ለኤልሳ ሰጥቶታል። ይህም ቡራኬ ነውና ስለዚህ ነቢዩ ኤልያስ ቢያርግ ኢየሱስ ክርስቶስና የነቢዩ ኤልያስ እርገት እንዴት ይለያያል ካላችሁ፣ አዎ በደንብ ይለያያል። አንደኛው መድኃኔ ዓለም ኢየሱስ ክርስቶስ ከሰማይ ነው የመጣው። ቃል ኢየሱስ ክርስቶስ ከሦስቱ አካል አንዱ እግዚአብሔር ወልድ ወደዚች ዓለም ከየት ነው የመጣው ካልን ከሰማይ ነው ወደዚች ምድር የመጣው። ስለዚህ ነቢዩ ኤልያስ በዙ በምድር የተፈጠረ ሰው ነው፣ ፍጡር ነው። ለምን ካልን ኤልያስ ከላይ ከሰማይ አልመጣም፣ ከመሬት ወደ ሰማይ እንዲያርግ ግን ተፈቀዶለታል። የክርስቶስ እርገት ግን
ከሰማይ መጥቶ ነው ወደ ሰማይ ያረገው። ይህንንም ታላቁ ሐዋርያ ቅዱስ ዮሐንስ በዚህ በዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ ከላይ ከሰማይ ከመጣው ከኢየሱስ ክርስቶስ በቀር ወደ ላይ ወደ ሰማይ ይወጣ የለም ብሎ ያረጋግጥልናል። ለምን ካልን የዚህ እርገት የሚለየው ከላይ የመጣ ነቢያት ወይንም ሌላ ጻድቃን ያረጉ ስለሌሉ፣ መድኃኔ ዓለም ልዩ የሚያደርገው የእሱ እርገት ከሰማይ መጣ፣ የሰውን ሥጋ ለበሰ። የሰውን ሥጋ ለብሶ ደግሞ እነሆ እንደተዋሃደ መለኮት ከትስብእት በክብር ወደ ሰማይ እያዩት አርጓል ማለት ነው። ሁለተኛው ከኤልያስ ወይንም ከነቢያት እርገት የሚለየው በምንድን ነው ካልን መድኃኔ ዓለም ኢየሱስ ክርስቶስ ሲያርግ በገዛ በራሱ ስልጣን ነው። ምክንያቱም እሱ አምላክ ነውና በስልጣኑ ነው ያረገው። ነቢዩ ኤልያስ ደግሞ በስልጣኑ አይደለም፣ እግዚአብሔር ነው የፈቀደለት። ስልጣኑ የማን ስለሆነ? የእግዚአብሔር ስለሆነ። ስለዚህ አንድም ኢየሱስ ክርስቶስ እነሆ ሲያርግ ወደ አብ ወደ አባቴ በአባቴም ቀኝ እቀመጥ ዘንድ አርጋለሁ አለ። ነገር ግን እነ ነቢዩ ኤልያስ ቢያርጉ እንዲሁም ወደ ብሔረ ሕያዋን ነው። እግዚአብሔር ሲያረገ ስንል የሱን ፍጻሜውን መጨረሻውን የት ነው ወዴት ነው የሚባለው ነገር አይታወቅም። ማን ነው የሚያውቀው? እሱና እሱ ብቻ ነው። ስለዚህ ነቢዩ ኤልያስ ቢያርግ እንዲሁም እነ ዕዝራ ቢያርጉ እንዲሁም ደግሞ እነ ቅዱስ ሄኖክ ቢያርጉ እግዚአብሔር በሰጣቸው ጸጋ እንዲያርጉ በሰጣቸው ስልጣን በፈቀደላቸው ፈቃድ አርገዋል። የመድኃኔ ዓለም እርገት ግን ከሰማይ የመጣ ነው። የሰውን ሥጋ ለብሶ የሰውን የማዳኑን ሥራ ፈጽሞ ሁሉ ተፈጸመ ብሎ ጨርሶ በክብር የሰውን ልጆች ሥጋ እንደለበሰ በክብር አርጓል ማለት ነው። ስለዚህ እርገት ስንል እንግዲህ ብዙዎቻችን እኔ ማረጌ ለናንተ ጥቅም ነው አለ ለቅዱሳን ሐዋርያት። ስለዚህ እግዚአብሔር ማረጉ እነሆ ክርስቶስን ወደዚች ዓለም መጣ ተወለደ እንላለን። እንደ ሕፃናት በጥቂቱ አደገ። በዚች ምድር ላይ መድኃኔ ዓለም ተመላለሰ። እነሆ አስተማረ፣ አዳነ፣ ፈወሰ። እነሆ ከጨለማ ወደሚደነቅ ብርሃን መለሰን። እኛም ደግሞ ስለኛ ሲል መድኃኔ ዓለም ክርስቶስ መከራን ተቀበለ፣ ሞተ፣ ተቀበረ፣ በሦስተኛውም ቀን ከሙታን ተለይቶ ተነሳ ብለን አረገ እንላለን ማለት ነው። ይህ እግዚአብሔር ሰው ሆኖ ያዳነበት ትልቁ ጥበብ ነው። ምክንያቱም መጽሐፍ ምን ይላል? እግዚአብሔር ዓለምን ከፈጠረበት ጥበብ ይልቅ ይህንን ዓለም ሰው ሆኖ ያዳነበት ጥበብ ይበልጣል ይላል። መድኃኔ ዓለም ሥጋ ለብሶ ሰው ሆኖ በዚች ምድር ላይ የሰራው ስራ ወይንም ደግሞ ያደረገው ተአምራት የሰራው ጥበብ ዓለምን ከፈጠረበት ጥበብ በላይ እጅግ የሚደነቅ ጥበብ ነው። ስለዚህ እነዚህን ቅዱሳን ደግሞ አንድ መመሪያ ሰጥቷቸዋል ሲያረግ። ምን የሚል? እናንተም ከኢየሩሳሌም እንዳትወጡ ጸንታችሁ በኢየሩሳሌም ጠብቁ፣ ኃይልን እስክትለብሱ ድረስ፣ ጰራቅሊጦስ መንፈስ ቅዱስን እስክልክላችሁ ድረስ እነሆ በኢየሩሳሌም ጠብቁ፣ ከኢየሩሳሌም እንዳትወጡ የሚል ነበረ። እግዚአብሔር ከኢየሩሳሌም እንዳንወጣ እሱ ይርዳል። ምክንያቱም ኢየሩሳሌም የተባለችው ቤተ ክርስቲያን ናት። ኢየሩሳሌም የተባለችው በወቅቱ በዘመኑ ኢየሩሳሌም የጠበቁት ቅዱሳን በረከት አግኝተዋል። ስለዚህ እያጸናናቸው እያረጋጋቸው መድኃኔ ዓለም ኢየሱስ ክርስቶስ እነሆ እየባረካቸው በክብር ከፍ እያለ እነሆ ከዓይናቸው እስኪሰወር ድረስ የሚገርመው በዓይናቸው ያዩት ነበረ ይላል። እዚህ ጋር እነዚያ ቅዱሳን ሐዋርያት አዝነው ተክዘው እንግዲህ ብቻችን ልንቀር ነው እያሉ በሚጨነቁበት ሰዓት ላይ
ሊቀ መላእክት ቅዱስ ገብርኤል መላእክት ተገልጸው እንዲህ ብሏቸዋል፣ እናንተ የገሊላ ሰዎች ሆይ እስካሁን ድረስ አይኖቻችሁ ወደ ሰማይ ተሰክተዋል። እነሆ ሥጋ ለብሶ በፊታችሁ በአይናችሁ እያያችሁት እንዳረገ ሁሉ መድኃኔ ዓለም ኢየሱስ ክርስቶስ ዳግመኛ ደግሞ እንዲሁ በአይናችሁ እያያችሁት ከሰማይ ለፍርድ ይመጣል ሲሉ ቅዱሳን መላእክት እነሆ አረጋግጠውላቸዋል። መድኃኔ ዓለም ኢየሱስ ክርስቶስ በክብር አርጓል። ካረገ በኋላ ደግሞ የሚገርመው ቅዱሳን መላእክት እነዚህን ቅዱሳን ያረጋጉ ነበረ። አትዘኑ፣ አትተክዙ፣ በአይናችሁት እያያችሁት ያረገው ክርስቶስ ዳግመኛ እንዲሁ አይናችሁ እያየ ይመጣል ሲሉ እነሆ ቅዱሳን መላእክት ቅዱሳን ሐዋርያትን 72ቱ አርድእትን 36ቱ ቅዱሳት አንስትን አጽናንቶ አረጋግተዋቸዋል። ስለዚህ የመጀመሪያው ማድረግ የሚጠበቅባቸው ትእዛዝን ማክበር ነው። ቀጥታ ክርስቶስ ካረገ በኋላ ተያይዘው ወደ ኢየሩሳሌም የወረዱት በኢየሩሳሌም ሆነው የሚገርመው ትእዛዙን ለማክበር በአንድ ቤት ውስጥ እንደ አንድ ልብ አሳቢ እንደ አንድ አንደበት ተናጋሪ ሆነው በፍቅርና በሰላም በማርቆስ እናት በማርያም ቤት እነሆ የመንፈስ ቅዱስን መምጣት እንዲሁ የጰራቅሊጦስ መውረድን ይጠባበቁ ነበር። ለምን ካላችሁ ኢየሩሳሌምን ለቃችሁ እንዳትወጡ፣ ሁላችሁም ጸንታችሁ ኃይልን እስክትለብሱ ድረስ መንፈስ ቅዱስን አጽናኙን ጰራቅሊጦስን እስክልክላችሁ ድረስ በኢየሩሳሌም ጠብቁ የሚል መመሪያ ተሰጥቷቸዋልና እነዚህም ቅዱሳን በአንድ ቤት ውስጥ ሆነው በፍቅርና በሰላም ተከባብረው እንደ አንድ የእናት ልጅ በሰላም በኢየሩሳሌም የመንፈስ ቅዱስን መውረድ የጰራቅሊጦስን መምጣት አጽናኙን መንፈስ ቅዱስ እስኪቀበሉ ድረስ በጉጉትና በተስፋ በኢየሩሳሌም ይጠብቁ ነበረ። ስለዚህ ወገኖቼ የክርስቶስ እርገት ምንድነው የሚያረጋግጥልን? አንደኛ ልክ ትንሣኤውን እንዳወጀልን ሁሉ እኛም የሰው ልጆች ሁሉ ሞተን በስብሰን የማንቀር እንደሆንን ያስተምረናል። ትንሣኤ ዘጉባኤ እንዳለ ያሳየናል ማለት ነው። ሁለተኛው ደግሞ የሰው ልጆች በዙ በምድር ላይ የምንቀር አይደለንም። ለምን ከተባለ ትንሣኤውን እንደገለጠልን ሁሉ ዳግም ትንሣኤ ብለን እንዳከበርን እኛም በክብር ነፍሳችን ወደ አባታችን እቅፍ ወደ እግዚአብሔር ወደ ርስተ መንግሥተ ሰማያት የምንሄድ መሆናችንን ያረጋግጥልናል። እኛ ምድራዊ ብቻ አይደለንም። ስለዚህ ሀገራችን በሰማይ ነው ማለት ነው። የሰው ልጆች ሁሉ እኛም እንወጣለን፣ ያዘጋጀልንን ርስት እንወርሳለን ማለት ነው። ስለዚህ እንደ ሰዶቃውያን ሰው ሞቶ በስብሶ እዙ ይቀራል ያበቃለታል አይደለም። የሰው ልጆች ሁሉ ከሞት በኋላ ሌላ ትንሣኤ እንዳለ፣ ሌላ ሕይወት እንዳለ፣ እርገት እንዳለ እንዲሁም ደግሞ በኢየሩሳሌም ጸንተው ለቆዩት ርስተ መንግሥተ ሰማያትን መድኃኔ ዓለም እንደሚያወርሰን ያረጋግጥልናል ማለት ነው። ስለዚህ ቀጣው ላይ ደግሞ ጰራቅሊጦስ መንፈስ ቅዱስ መውረዱን ከዛ የሚቀጥለውን በቀጣይ ላይ ወደ እናንተ ይዘን እንመጣለን ማለት ነው። ስለዚህ ወገኖቼ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለብርሃነ እርገቱ በሰላም በፍቅር አደረሰን አደረሳችሁ። እንግዲህ እርገት ማለት ከዘጠኙ አቤት በዓላት መካከል አንዱና ትልቁ እንደሆነ አባቶቻችን ቅዱሳን ሊቃውንት አስቀምጠውልናል ማለት ነው። የእርገቱን በዓል እግዚአብሔር በሰላም ያሳየን። ጰራቅሊጦስ መንፈስ ቅዱስ ወርዶ ደግሞ በሐዋርያት ላይ ያደረ በእኛም ላይ እግዚአብሔር መንፈስ ቅዱስ እንዲያድርብን ፈቃዱ ይሁንልን። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ የከበረ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን።